ሰላም ጤና ይስጥልኝ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ ለኩላሊት ጤንነት የሚጠቅሙ 5 የምግብ አይነቶችን እናያለን። ቪዲዮ ለብዙዎች እንዲደርስ ላይክ እና ሰብስክራይብ ማድረግ አይረሳ። አንደኛ ዝንጅብል። ዝንጅብል የያዛቸው ንጥረ ነገሮች ኢንፍላሜሽን ወይም እብጠት ለመቀነስ ይረዳሉ። ይህም ከኢንፍላሜሽን ጋር ተያይዞ የሚመጡ የኩላሊት በሽታዎችን ይከላከላል። ዝንጅብል በአንቲኦክሲዳንቶች የበለጸገ ስለሆነ ኩላሊታችን የሚጎዱ ፍሪ ራዲካሎችን ያስወግዳል ወይም ኒውትራላይዝ ያደርጋል። ከዚህ በተጨማሪ ዝንጅብል መመገብ ጤናማ የደም ዝውውር ስርዓትን በመደገፍ የኩላሊት ደም የማጣራት አቅምን ይጨምረዋል። ነገር ግን የኩላሊት ጠጠር ካለብዎ ወይም ጠንከር ያለ የኩላሊት ህመም ካለ፣ የደም ማቅጠኛ መድኃኒት የሚወስዱ ከሆነና ነፍሰ ጡር ከሆኑ ጥንቃቄ ማድረግ ያስፈልጋል። መጠኑ ከበዛ የጤና ጉዳት ሊያመጣ ይችላል። በተለይ ደግሞ የኩላሊት ህመም ካለብዎ ሐኪምዎን ማናገር ይኖርብዎታል። ሁለተኛ አፕል የያዘው ፔክቲን የተባለ የፋይበር አይነት ኮሌስትሮልና የደም ስኳር መጠንን በመቀነስ ለኩላሊት በሽታ የመጋለጥ እድልን ይቀንሳል። በቀን አንድ ፍሬ አፕል መመገብ ኩላሊታችን ላይ ሊኖር የሚችልን ኢንፍላሜሽን እና ኦክሲዴቲቭ ስትረስን በመቀነስ ለኩላሊት ጤንነት ትልቅ ጥቅምን ይሰጣል። ሶስተኛ ጥቅል ጎመን የያዛቸው አንቲኦክሲዳንቶች በኢንፍላሜሽን እና ኦክሲዴቲቭ ስትረስ ምክንያት ሊመጣ የሚችልን የኩላሊት ህመም ለመከላከል ያስችላል። ጥቅል ጎመን መመገብ ዲቶክሲፊኬሽን ወይም ከሰውነት መርዛማ ነገር የማስወገድ ስርዓትን ይደግፋል። ይህም በሰውነታችን መርዛማ ነገሮች እንዳይከማቹ ከማድረጉም በላይ ኩላሊታችን ላይ ሊኖር የሚችልን ጫና ይቀንሳል። ጥቅል ጎመን የያዛቸው ንጥረ ነገሮች የደም ግፊት መጠንን ለመቆጣጠር ያስችላል። ይህም ለኩላሊት ጤንነት ወሳኝ ያደርገዋል። ምክንያቱ ደግሞ የደም ግፊት ለኩላሊት ህመም መከሰት ዋነኛ ምክንያት ስለሆነ ነው። ሌላው ደግሞ ዝቅተኛ ግላይሴሚክ ኢንዴክስ ስላለው የደም ስኳር መጠንን በመቆጣጠር ከስኳር በሽታ ጋር ተያይዞ የሚመጣን የኩላሊት ህመም እንዳይኖር ያደርጋል። ጥቅል ጎመን በተፈጥሮ ዝቅተኛ የሆነ የፖታሺየም መጠን ስላለው የኩላሊት ህመም ላለባቸው ሰዎች ተመራጭ ምግብ ነው። አራተኛ አሳ ውስጥ ያለው ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ መጠን ኢንፍላሜሽን እና ኦክሲዴቲቭ ስትረስን በመቀነስ ለኩላሊት ጤንነት ጠቀሜታ አለው። አሳን መመገብ ኮሌስትሮል በመቀነስ ጤናማ የሆነ የደም ዝውውር እንዲኖርና የደም ግፊትን በማስተካከል የኩላሊት ጤንነትን ይጠብቃል። አምስተኛ እንጆሪ በአንቲኦክሲዳንቶች በፋይበር እና በሌሎች ንጥረ ነገሮች የበለጸገ ስለሆነ የደም ግፊትን በመቀነስ ሰውነታችን ለኢንሱሊን የሚሰጠውን ምላሽ በማስተካከል ኢንፍላሜሽን ወይም እብጠት በመቀነስ ለኩላሊት ጤንነት ጠቃሚ ነው። ሌላው ደግሞ እንጆሪ ያለው ከፍተኛ የፋይበር መጠን መርዛማ ነገሮችን ከሰውነታችን እንዲወገዱ ያደርጋል። ይህም ኩላሊት ላይ የሚኖርን ጫና በመቀነስ የኩላሊትን ደም የማጣራት ተግባር ይደግፋል። የዛሬው ቪዲዮ ይህንን ይመስላል። ሐሳብ ጥያቄዎቻችሁን በኮመንት አሳውቁን። መልካም ጊዜ።